የፖለቲካው ጠበብት፣ የዲፕሎማሲው ማርሻል፣ የልማት ፈርቀዳጅ የሆነው መሪያችን መሪነት ጥበብ መሆኑን በተግባር ያረጋገጥንበት 7 የስኬት ዓመታት ከኢትዮጵያ ጋር አሳልፈናል። መሪነት ጥበብ ነው። ጥበብ የምትዘወረው በጠቢብ ብቻ ነው። ሁሉንም እኩል በሚዛን ያስኬደ፣ ከማንም ወደ ኋላ ያልቀረ፣ የአገሪቱን ዘርፈ ብዙ ስኬት መንጭቆ ያስነሳ ጥበበኛ ነው። በታሪክ ድንቅ ገጾች ላይ ስሙን በወርቃማ ቀለም ጽፏል። የ7 ዓመታት ጉዞ በብልህነት በቁርጠኝነትና በማስተዋል የታጀበ ነበር። እያንዳንዱ እርምጃው የጥበብ ምልክት ሆኖ ለተከታዮቹም የብርሃን መንገድን ከፍቷል። በየአቅጣጫው የተዘሩት መልካም ፍሬዎች የልፋትና የጥበብ ውጤቶች ናቸው። የፈጠረው ዘላቂ ለውጥ ለትውልድ ተሻግሮ የሚነገር ታሪክ ነው። በፈታኝ ሁኔታዎች ውስጥ እንኳን የጥበብ መንፈሱን ሳይለቅ ለስኬት ያበቁ መንገዶችን ፈጥሯል። በየማዕዘኑ የተዘሩት የእድገት ምልክቶች የአርቆ አስተዋይነት ውጤቶች ናቸው። የእሱ አመራር ለተከታዮቹ መነሳሻና ምሳሌ ሆኖ ይቀጥላል።